ስንቶቻችሁ ናችሁ ስለ ጉግል ሌንስ አጠቃቀምና ስለምንስ እንደሚጠቅም የምታውቁት? የጉግል ሌንስ አፕሊኬሽን እዚች ጋር ያለችው ነች። እዚች ጋር ከላይ በኩል ያረቋት ሌንስ ነው የምትለው። ይሄንን አፕሊኬሽን የጉግል ነው። ያው ፕሌይ ስቶር ላይ ልታገኙ ትችላላችሁ። ስልካችሁ ላይ ከሌለ ከፕሌይ ስቶር ውስጥ ገብታችሁ ጉግል ሌንስ ብላችሁ ማውረድ ይቻላል ማለት ነው። ዋነኛ ጥቅሙ የጉግል ሌንስ ከተለያዩ ፒክቸሮች ላይ ጽሁፉን ለብቻ ኤክስትራክት አድርጎ እንዲያወጣልን ይረዳናል ማለት ነው። እነዛን ኤክስትራክት ያደረግናቸውን ጽሁፎች ኮፒ አድርገን ወደ ፈለግነው ቦታ መውሰድ እንችላለን ማለት ነው። አፕሊኬሽኑን ለማሳየት ወደ አፕሊኬሽኑ ልግባና ከዛ በኋላ እዚህ ጋር ከጋለሪ ውስጥ ነው ቀጥታ ገብቶ የተለያዩ ፒክቸሮችን ማየት የጀመረው ማለት ነው። ከዚህ ውስጥ የምፈልገውን አንዱን ፒክቸር እነካና ከዛ በኋላ ጽሁፉን ለብቻ ክሮፕ አድርጌ ጽሁፉን ኤክስትራክት አድርጌ ማውጣት እችላለሁ ማለት ነው። ለምሳሌ እዚህ ጋር ባለው ፒክቸር ልሞክር ማለት ነው። ይኸው እዚህ ጋር እንደምታዩት ጽሁፉን ለብቻ ሰሌክት አድርጎልኛል። እኔ እዚች ጽሁፉ ያለበት አካባቢ ላይ ሎንግ ፕሬስ አደረግና ሎንግ ፕሬስ ካደረኩኝ በኋላ ይሄው ሰሌክት መሆን ይጀምራል ማለት ነው። እቺን ሰሌክት አደረግና የምፈልግበት ድረስ ከደረስኩ በኋላ እዚች ጋር ከሚመጡልኝ ኦፕሽኖች ውስጥ ኮፒ ለውና ከዛ ወደምፈልገው ቦታ ፔስት ለዋለው ዜን ይሄንን ከፒክቸሩ ላይ ጽሁፉን አውጥቼ ለፈለኩት ፐርፐዝ መጠቀም እችላለሁኝ ማለት ነው። አዲስ ነገር ካገኛችሁ ቻናሌን ሰብስክራይብ እና የቲክታክ አካውንቴን ፎሎ ማድረግ እንዳይረሳ። ቻው።